ሰላም ሰላም እንዴት ናችሁ? የመጀመሪያ ዩቲዩብ ነው። ዩቲዩብ ሪከርድ እያደረኩ ነው። ዛሬ ሪያክት ቪዲዮዎችን እንሰራለን። በጣም በዚህ ዩቲዩብ ብዙ ነገር መስራት እፈልጋለሁ። ሪያክት ቪዲዮዎችን፣ ቭሎግ፣ ስትሪም ማድረግ እፈልጋለሁና በጣም ሰፊ ነውና በጣም ብዙ ጊዜ ዩቲዩብ ለመጀመር እያሰብኩኝ ሳልጀምር ቀርቼ እስቲ አሁን ደፍሬ እንዴት ነው ደፍረ ዋኝ ስትባል እንደምንዋኘው ገብተንበታል። እስቲ ለሲ አበረታቱኝ። አትሊስት 1000 ሰብስክራይብ እስክደርስ ድረስ አበረታቱኝ። አሁን ወደ ሪያክት ቪዲዮ እንግባ። ተንተባትቤያለሁ፣ ሶሪ የመጀመሪያ ቪዲዮ ነው ብያችኋለሁና ለዛ ነው። ወደ ቪዲዮቹ ይመቻችሁ። ለመናገር በጣም ነው የተመቸኝ ማለት ነው። በጣም ተመችቶኛል። ከኋላው ያለው ራሱ ማለት ነው ያው ተቀያሪ ጫማዎች ናቸው ምናምን ጅንስ ሱሪዎች አሉበት ምናምን ነገር በጣም አሪፍ ክሬቲቭ ነው። ግን እኔ ቁምጣውን እንዴት ነው ያደረገው ማለት አልሰፋውም። በጣም ትልቅ ነው። እኔ እንዴት አድርጎ ግን ሆኖታል አላውቅም። አይ ነው ከታች ቢሰፋም ወገቡ እንዴት ሆኖ በጣም ሰፊ ነው። ለማንኛውም ወድጄዋለሁ። ይመች አባዬ። ልጅ ከስተ ልብስ በቁም ሊወልቅ ነው። አታቆመውም እንዴ? ያን ነገር እየሞከርኩ ነው ትላለህ እንዴ? አቁመው። እየሞከርኩኝ ነው። ቤተሰቦች ለራሳቸው ብሎ የገዙትን ባዝሊን ላለመጨረስ እየሞከርኩኝ ነው። ለልብስ የተገዙትን ሳሙና ላለመጨረስ እየሞከርኩኝ ነው። ለሰውነታቸው ብሎ የገዙትን ሻምፖ ላለመጨረስ እየሞከርኩኝ ነው። እጄን አጣጥፌ እኮ አልተቀመጥኩም። እየሞከርኩኝ ነው። የተመጣችሁ ናችሁ። እግዚአብሔር በሞክር ነው የሚሻለው። ይሄ በጣም መጥፎ ነገር ነው። አዶናይ መከረው ለዚህ አይደል እንዴ እንድታቆሙ። ስለዚህ አቁም አባዬ፣ አቁም፣ ሞክር፣ በደንብ ሞክር። ይሄ በጣም ትገባር ነው። ግን ወድጄዋለሁ። በእውነተኛ ታሪክ ላይ የተመሰረተ እሺ ምንድነው መነጽሩ? አባት ታውቀኛለህ እንዴ? አንተ ነገረኝ እንጂ እኔ ምን ንገር? አንተ እኮ ነው የጸጋኝ። ኦ ሽት እናመጣልህ ትፈልጋለህ? ወደ ተራራ እንሂድ። እኔ ሃይማኖት ሰው ነኝ፣ አልጣላም። ግን እውነት የተሰማኝ ንገርህ። ፍቃደኛ ነህ? የስ ኮንቲነ አንጋንግነ የሸተትከኝ ድነት ዳጅቡክ ራይት ከቨር ኦ ሶሪ ቶንኪ ቨሪ ማች አንድ ነገር ላስቸግረል። እሺ ቀጥሎ ወንድሜ። ሩቅ ነው ካንተ ጋር ልደር ና እንግባ። ቤት ፈጣር ነው። ሰው መሳይ ሾካኮች እንደምን አላችሁ? ተኙ አብረው አንዴ ስር ሰዳችሁ። ምን ሆንክ? የቅርብ ጊዜ ጓደኛዬ ትናንትና ማይክል ጃክሰን መተሰማሁ። ቤተሰብ ነበር። የገጠር ልጅ ነህ መሰለኝ። ደምን ስላላወቅኩት እኮ ነው። ማወቅማ ለአራድዬ ተው። ቦምቦክላ ክር እነዚህ ልጆች ባይዘው በጣም አሪፍ ነገር የሚሰሩ። ማይክል ሞተ ይላል። የቅርብ ሰው ነው። አይ በጣም አሪፍ ነው። ግን በትግርኛም ይሰራሉ፣ እንግሊዘኛም አድርገው። በጣም እነዚህ ልጆች በጣም ጎበዞች ናቸው። የምር ተመችቶኛል። ይመቻችሁ አባቴ። የደቡብ ጉብኝት ነው። እንዴ በበሬ ነው እንደዚህ የሚመጣው? እንዴ
ነው እንዴ? አንተን ይዘን ነው እኛ ወደብን የምናስመልሰው። እንደ ጀግና ሰው ደግሞ እኮ የነብር ቆዳ ትለብሷል። ኧረ ወንዱ ምን ሆኖ ነው ነገሩ? እኔም ቦ ፈራ እችላለሁ። አልዋሻችሁም። የማልዋሸው ነገር ግን በሬ ነው ሲገባ አይቶታል። አዶሎ ለምን እንደዚህ እንደሆነ አላውቅም። ቦዲ ጋርድ ይላል። እስቲ ለእኔው ታዲያ ይገርማል። መጀመሪያ እርግብ ነበር የተነቀስኩት። ከዛ ልትለቀም በወረደችበት በሌላ እርግብ አይጣልፉብኝ። ከዛ በንዴት በጸጸት ስሜት ማስተዛዘኛ ነው ይሄን እንቁላል የተነቀስኩት። ከዛ ብዙ ሰው በጸብ አስመስሎ ምናምን ሊሰብርብኝ ሞክሯል፣ ግን አልቻሉ። በቅርቡ ይፈለፈላል የሚል እምነት ነው ያለኝ። እኔ አብርሃም የተባለ ወዳጄ ነው የነቀሰኝ። ይገርማል። ምንም ማታ ተኝቼ መስኮት ሳልዘጋ ነበር። ሊመታኝ አይመጣማ ብርድ ነው መታወት ነው ማለት ምን ብርድ መታው ታዲያ እስኪመታኝ መጠበቅ ነበረብኝ። ሳይቀድመኝ ነው የቀደምኩት። ይገርማል። እኔ አንተ ጋርድ አድርገህ ቅጠረኝ እንጂ አይደለም ዱላ ቃላት አይሰነዘርም አንተ ላይ አይደለም ሰው ዝናብ አይመታ ጥላ ራሱ አይከተልም ከዚህ በኋላ ፈርቶኝ ማለት ነው። ይገርማል። እሱን ተውና አንተን ቦዲጋርድ ያድርጌ ከቀጠርኩ እኔን ከጥቃት በምን አይነት መልኩ ነው የምትከላከል? በአራት አይነት መንገድ ፎር ቴክኒክስ። ይገርማል። የመጀመሪያው ምን መሰለህ? መተንፈስ በፈረስ ይባል። ልክ ሊያጠቃ ሲመጣ እንዲህ አድርጌ የእግሬን ሁለቱን ጣቶች አፍንጫ ውስጥ ከተውና አሽከርክሬ አንስሬ እጥፋለሁ ነው። እሺ ሁለተኛው ደግሞ ይወልደ ፈካን በመካን ይባል። ልክ ሲመጣ በዘዴ ሱሪውን አውልቅበትና ባንክም ባላንክም ብዬ ፍሬውን አንካክቼ ለጥ ነው እንግዲህ። ዋው ሶስተኛው ማንቁርት በኮት ይባል። ትንሽ ለማስረዳት ይከብዳል በዚህ ሰዓት እንጂ አስረዳህ ነበር። ለስፔሻል ሆኑ ጠላቶች ነው የምንጠቀመው። ይከብዳል ትንሽ ለማስረዳት። አራተኛውን ግን ማስረዳት እችላለሁ። እሺ አራተኛው ምንድነው? አራተኛው ደግሞ ሱሪ ባንገቴ እንዴት ነሽ አያቴ ይባል። ልክ ሲመጣ እቺ ነው ታሾልና በኩርኩም እምብርቱን ተወጓለ 3 ቀን አይቆምም ይላል። እኔ በቴስታ ተማትቼ እኮ አስታውቀውብኛል። አንዱን ራሱ በጥፊ ስጫው ኮማኒ የገባው ማለት ነው። ከዛ እንዴት በእኔ ምክንያት ሰው እንዲህ አይነት ደረጃ ላይ ይደርሳል ብዬ በጸጸት ስሜት ሆኜ ሆስፒታል ልጁ ልጠይቀው ሄድኩ። ልክ ከኮማ እንደነቃ አያየኝም ሞታ ልጁ ይገርሙታል ልጅ አልኩት። የሚገርም ነው ግን ምን እየበላ ነው ይሄን ልታክል ይሻልከው? እኔ እኮ እዚህ ከተማ ውስጥ ሳይቀር እኮ አድኜ እኮ ነው የምበላው እኮ ምን የተገኘው ነው። ኧረ ይሰክሰዋል ለመቀጠር ሁሉ ሳክስ። እኔ የእንቁላሏ ናት የተመቸች እንጂ ላይ እንቁላሏ ይፈለፈላል አለ። አይ በጣም አሪፍ ነገር ነው የምትሰሩት። ግን ባይዘው እንደዚህ በጣም ኮሜዲ ነገር ነው አሁን በጣም አሪፍ በቃ የሚገርሙ ነገሮች ናቸው የምትሰሩት። ኧረ ይመቻችሁ። እነዚህ ልጆችም ራሱ ጎበዞች ናቸው። እከታተላቸዋለሁ። አይ ቲንክ ቲክታክ ላይ ምናምን አሉ። ፍቅረኛ ገንዘብ ብላ ሌላ ሰው ጋር ስታገባ ምንድነው? ላገባ ነው ሰርግ ይጠርቻለሁ እንዳለ ያን አሮጌ 55 ዓመት አገባሽው ለገንዘብ ብለሽ እኔን ጥለሽ አገባሽው። እሱ አባትሽን አገባሽው። ጀግና እመጣለሁ አልቀር። እንደዚህ ነው እንደምትለኝ እና ምን እንድልሽ ፈልገሽ ነው? እንደ ፍናን እቴ የሰርግሽ ዕለት ብዬ ምናምን ላለቅስ መስሎሽ ነው? መጥቼ የሰርጋችሁ ዘፍንላችሁ ሁለቱም ተለዩ ከእናት ከአባታቸው የሚለውን ቀይሬ ያ አሮጌ ባልሽን እሳቸው ተለዩ ከልጅ ልጆቻቸው እሷም አገባችሁ ፈልጋ ገንዘቡን ብዬ ማለት። ለማንኛውም ትዳራችሁና ሰርጋችሁን እንደ ክረምት ዝናብ መብረቅ ይውረድበት። አሽንጨጫራ አንተ ዞር በይ። እንኳን አንቺ ፍናንም አገብታለች ቅማላ። ኧረ እርግማን። እኔ ግን ብዘፍንላት ቢመቸኝ የሰርግሽ ዕለት ግን ደርሶኛል አመስግኛለሁ የሚለውን ብጋብዛት ጥሩ ነው። እኔ እኮ የሚገርመኝ ነገር ልክ ወጣት ስትሆን ሴቶች ምናምን ደረት ምናምን ይለዋል። ከዛ እድሜያቸው ትንሽ ሄደ ሲል ምናምን 24 25 26 ከኮሌጅ ምናምን ወጥተው የሆነ ሲሪየስ ነገር ሲፈልጉ ገንዘብ ብቻ ነው ፎከስ የሚያደርጉት። ያ የአምራን ሰውነት ምናምን ያለች ፎርጌት ትረሳዋለች። ከዛ ያው እንደዚህ ልጅ በቃ ላገባ ነው ትላለች ድንገት ማለት እና ሴቶች አስቡልን እባክህ። አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰማም። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ በስሞኬ እያየሁ ለማራት እየሞከርኩኝ ነው። አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት።
እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ኧረ እየሞከርኩ ነው። የተመቸ ደግሞ በስፖኪዮ እያየው መሀል ላይ ለመጣል እየሞከርኩ ነው። ኧረ አዝጎች ናችሁ። ለማንኛውም እኔም ዩቲዩብ ለመስራት እና ብዙ ሰብስክራይብ ለማግኘት እየሞከርኩ ነው። በዚህ አጋጣሚ ልንገራችሁ ለእናንተም እና ሁላችንም እየሞከርን ነው በላይፋችን። ግን ይሄኛው ሙከራ ግን ከመሞከር ብታደርገው ነው ጥሩ። ምክንያቱም ይሸታል፣ ዳር ላይ መጠቀም ይሸታል። ደግሞ የቀረ ነገር ነው ድሮ። ስለዚህ ሞክር። ጋይስ ቪዲዮን ይህንን ይመስል ነበር። ፕሊዝ ሰብስክራይብ አድርጉኝ አትሊስት 1000 እስክሞላ። ከዛ በኋላ እያያችሁ ደግሞ ሰብስክራይብ ታደርገው። በሆነ አጋጣሚ እነዚህ ቪዲዮዎች እናንተ ጋር ከመጣ የኔ ቪዲዮ ፕሊዝ ሰብስክራይብ አድርጉኝ። ይመቻችሁ። ኔክስት ደግሞ በሰፊው በሚገራረሙ ሪያክት ቪዲዮዎች እመጣለሁ። ይሄ የመጀመሪያ ቀን ስለሆነ ነው። ይመቻችሁ።